አንድ ቀን ማታ ላይ በቃ በጣም ከፍተኛ ጭንቀት ውስጥ ገባሁኝና የሆነ አካል ያው ዲያብሎስ ነው የሚሆነው መጥቶ በቃ በጣም እየከሰሰኝ አሁን አንተ ምንም ከዚህ በኋላ አትረባም፣ ልጆችን ማሳደግ በትክክል አልቻልክም፣ ብዙ ነገር አልተሳካልህም፣ ስለዚህ ከዚህ በኋላ ራስህን ማጥፋት ነው ያለብህ የሚል ከፍተኛ የሆነ ስሜት እና ጭንቀት በጣም እንትን አደረገኝና ከዛ በፊት አንድ ሁለት ቀን ከሶስት ቀን በፊት አንድ አባት የካ ሚካኤል አባት ናቸው ስለ አቡነ ሐራ ድንግል አጫውተውኝ ነበር። ነግረውኝ እንደዚህ አይነት ጸበል አለ ብለውኝ ነበር። ከዛ ከትንሽ ቀን በኋላ በጣም በቃ ሌላም ጊዜ እንደዚህ በተለያየ ጊዜ ይመጣብኛል እንደምንም እያደረኩ እንትን አደርጋለሁና ወደ ሌላ እምነትም ገብቼ ነበር። በቃ በጣም ቅዥብርብር ያለ ነገር ውስጥ ነበር የነበርኩት። በኋላ ላይ ግን የመጨረሻ በቃ ራሴን ላጠፋ የነበረበት ዕለት ላይ በጠዋት ተነስቼ የሚካኤል ቀን ነው እንደውም ራሱ የመጣሁት። የመጀመሪያው ቀን እንደተጸበልኩኝ የሆነ ነገር ከላይ ላይ እንትን ሲያደርግ ተሰማኝ። ከዛ በሚቀጥለው ቀን ቀይን አንድ ሻንጣ ያስኩኝና ብዙም ነገር አልያዝኩም። መጣው እዚህ ብዙም ቦታ አልነበረም፣ እዛ ላይ ሰፈር ውስጥ አረፍኩኝ። ከዛ በሁለተኛው በሶስተኛው ቀን በቃ እንደሆነ እንደሚታጠብ ነገር ነው ከላይ ላይ የራስን የማጥፋት መንፈስ ሐሳብ ሙልጭ ብሎ አባቴና አሁን እግዚአብሔር ይመስገን የዛሬ ወር ላይ የምሞት የነበርኩ ሰው ነው። በእውነት በጣም ነው የሚገርመኝ። ከዛ በኋላ ነው ስለ አቡነ ሐራ ድንግል በጣም ብዙ ነገር እየሰማሁ ሲሄድ በቃ እየተደነኩ በዛ ላይ ደግሞ ያረፍኩበት ቦታ ራሱ እኔ አሁን ወርሊሞ ላይ ነው። ብዙ ሰዎች በቃ እየተፈወሱ እየዳኑ ሲሄዱ ሳይ በቃ በጣም ነው ደስ ያለኝ እና ከዛ ደግሞ ስለትም ተስዬ ነበረ። ሌላ ደግሞ ከህመሜም ከጭንቀቴም ባሻገር ያኛውን ጋብ ሲልልኝ ስለት ተሳልኩኝ። ያ ስለት ምንድነው? ለረጅም ጊዜ የተዘጋ ቢዝነስ ነበረኝና ገንዘብ የሚሰራ የነበረ ነው። በሱ ከተዘጋ በኋላ ምንም ነገር ድፍንፍን ብሎብኝ ነበረ። በኋላ ላይ ተሳልኩኝ። በሁለተኛው ቀን በሶስተኛው ቀን ያ ነገር ተከናወነ፣ ተፈታና የተሳልኩትን ስለት የዛ የተከፈተው ነገር የሚያመጣውን ገቢ የመጀመሪያውን ሙሉን 5 ሳንቲም ሳላስቀር ሙሉን ለማስገባት ከዛ በኋላ ደግሞ ከዛው ስራ ላይ እና ከሌሎችም ስራዎች ላይ በየወሩ አስራታቸውን ይዤ ለመምጣት ቃል እገባለሁ። አሁን ግን ለሆነልኝም ለተደረገልኝ ያው እኔ ብዙ ሰው ያውቀዋል የኔን ጉዳይ። ብዙ የኢትዮጵያ ሕዝብ እኔ ጉዳይ ላይ ተረባርበዋል፣ ብዙ ነገሮችን አድርጓል፣ ብዙ ሰው ጸልዮልኛል በተለያየ አይነት መንገድ እና አሁን ምንድነው ያደረኩትኝ ለህንፃ ማሰሪያና ለአስራት የሚሆን 100,000 ብር አስገብቻለሁ በአካውንት። እግዚአብሔር ይመስገን። እኔ አላውቀውም፣ እናንተ ግን ታውቁታላችሁ እንዴ? ታውቁታላችሁ? ማን ነው የሚባል? ቴዲ